ህይወት ግን ቅድም ይል የጎደለኝ የምትለው ነገር ምንድነው? አቤት ጤና፣ ሁሉ ነገር ሙሉ ነው። የሚበላውን አላጣውም፣ የሚጠጣውን አላጣውም፣ ሰው አላጣውም። ጤና ነው ያጣሁት። የኢትዮጵያ እናቶች እባካችሁ ድረሱልኝ። ይህ ጥሪ የተወዳጁ በበጎ ስራ የምናውቀው ማስተር አብነት ጥሪ ነው። ማስተር አብነትን ምን አጋጠመው? ምን ቢያጋጥመውስ ነው የኢትዮጵያን እናቶች ጸሎት የፈለገው? ይህንንና አንዳንድ በማስተር አብነት ዙሪያ ያሉ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ብዙ ደካሞችን ረድቷል። ብዙዎችን ከጎዳና ላይ አንስቷል። የተለያዩ ታዳጊዎችን ከጎዳና አንስቶ የሥራ ዕድልን ሰጥቷል። የኩላሊት ታማሚዎችን የኩላሊት ንቅለ ተከላ እንዲያደርጉ አግዟል። ስራ የሌላቸውን ስራ እንዲያገኙ ወይም ስራ እንዲጀምሩ ረድቷል። ማስተር አብነት የሰራቸውን ስራዎች ለመዘርዘር ሰዓት አይበቃንም። ከሰራቸው ብዙ ስራዎች በጥቂቱ እነዚህ ናቸው። በተጨማሪም ማስተር አብነት ፋውንዴሽንን በማቋቋም የተለያዩ ችግረኞች እርዳታ እንዲያገኙ አስችሏል። በቅርቡ 30 ሚሊዮን የሚገመት ገንዘብን በአንድ ሳምንት ውስጥ ብቻ ወገኖቹን ለመርዳት ማሰባሰብ ችሏል። ህንድ ሀገር ሄደውም እንዲታከሙ አድርጓል። ታዲያ ይህ የበጎ ስራ አምባሳደር ሶሻል ሚዲያን ለበጎ ስራ የሚጠቀም መልካም ልባም ወጣት ምን ገጠመው? ህመሙስ ምን ይሆን? የህክምና አማራጩስ ምንድን ነው? የሚለውን መረጃ ከዚህ በታች ይዘንላችሁ ቀርበናል። ይህ የበጎ ስራ አምባሳደር የሆነው ማስተር አብነት ተወልዶ ያደገው በደቡብ ክልል በዱራሜ ከተማ ነው። በጊዜው ቤተሰቦቹ ጥሩ ገቢ ስለነበራቸው የልጅነት ጊዜውን ተንደላቆ የፈለገውን አስገዝቶ የፈለገውን ነገር አስደርጎ ማደግ የቻለ ወጣት ነው። ነገር ግን በአንድ ወቅት የገጠመው ህመም ወደ በጎ አድራጎት ስራ እንዲገባ አድርጎታል። በቅርቡ የመንታ ልጆች አባት መሆን የቻለው ማስተር አብነት ባለትዳርና የ3 ልጆች አባት ነው። ማስተር አብነት ስለ ባለቤቱ ተናግሮ አይጠግብም። ባለቤቴ በጣም መልካም ሰው ናት፣ አጋዢና አበረታችም ጭምር ናት ይላል። ለበጎ ስራዬ ሁሌም ከጎኔ የምትቆም ሴት ናት። የሰራዋቸው ስራዎች ቁጭ ብላ እቤት እየተመለከተች ታለቅሳለች። በእውነቱ እግዚአብሔር ይመስገን በትዳርና በልጅ ተባርኬያለሁ። የጎደለኝ ነገር ቢኖር ጤና ብቻ ነው ይላል። ወደ በጎ አድራጎት ስራው ከመግባቱ በፊት ማስተር አብነት የሚታወቀው በዱራሜ ከተማ በጎበዝ ሞተረኝነቱ ነበር። ዱራሜ ከተማ ላይ አለ የተባለ ሞተረኛ ነበር። በዚህም የተለያዩ ውድድሮች ላይ ተሳትፎ እጅግ በርካታ ሽልማቶችንም ማግኘት ችሎ ነበር። ነገር ግን ለሱ ደስታንና የመንፈስ እርካታን ሊሰጠው የቻለው ታዋቂ ሞተረኝነቱ ሳይሆን የበጎ አድራጎት ስራው ነበር። እናም ይህንን ስራ የጀመረው ከኪሱ ገንዘብ በማውጣት የተቸገሩ ሰዎችን በመርዳት ነበር። ከዛም ማህበራዊ ሚዲያ መነቃቃት ሲጀምር በፌስቡክ እና በቲክቶክ በርካታ ተመልካቾችን በማፍራት ለበርካታ ወገኖቹ መድረስ የቻለ ልባም ወጣት ነው። ነገር ግን አሁን ላይ ይህ የበጎ አድራጎት አምባሳደር የሆነው ወጣት ታሟል። እናም የእኛን እርዳታ ይሻል። አፍ አውጥቶ የኢትዮጵያ እናቶች እባካችሁ ጸልዩልኝ ብሏል። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈለግም። አንድ የሚያምነው ነገር አለ፣ እግዚአብሔር ሁሉን እንደሚችል፣ የውስጤን ህመም እሱ እንደሚፈውስ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። ማስተር አብነትን እንዲያሳሰበው የጤና ጉዳይ ምን ይሆን? እንመለከተዋለን። እንግዲህ ስለ ማስተር አብነት የጤና ሁኔታ አዲስ ሚዲያ ኔትወርክ ያጋራን መልእክት እንዲህ ይላል። ምንጮች እንዳሉት ወንድማችን ማስተር አብነት ከታመመ ትንሽ ቆይቷል። ነገር ግን ህመሙን ደብቆ በበጎ ስራው እየሰራ ነበር። አሁን ግን ይህንን በጎ ስራውን ለጊዜው አቁሞ በአፋጣኝ ሕክምና እንዲጀምር ጓደኞቹ፣ ቤተሰቦቹና የቅርብ ሰዎች ማስተር አብነትን መገፋፋት አለባቸው ባይነን። ማስተር አብነት ከበደ ማህበራዊ ሚዲያን
ለበጎ ዓላማ በመጠቀም ተጽዕኖ ፈጣሪ መሆን እንደሚቻል ካስተማሩ ሰዎች መካከል አንዱ ነው። በሚሰራው የበጎ አድራጎት ስራ የተቸገሩ ሰዎችን ሕይወት መለወጥ እንደሚቻል በተግባር ያሳየ ሰው ነው። ከሚያለቅሱ እናቶች ጋር ሲያለቅስ፣ ከታማሚዎች ጋር አብሮ ሲታመም፣ በተፈጥሮ አደጋ ለተጎዱ ወገኖች ፈጥኖ በመድረስ የሚታወቀው ማስተር አብነት ማህበራዊ ሚዲያን ተጠቅሞ እርዳታዎችን በማሰባሰብና በመለገስ የብዙዎችን እንባን አብሷል። አሁን ግን ማስተር አብነት ራሱ በከባድ ህመም ላይ መውደቁን ከኤኤምኤ ጋር በነበረው ቆይታ ይፋ አድርጓል። ችግረኞችን ለመርዳት ገንዘብ እያሰባሰብኩ ዝም ብዬ መቀመጥ አልችልም የሚለው ማስተር አብነት የህመሙን ምንነት ለይቶ ባያስቀምጥም ስለመታመሙ ለማንም መናገር እንደማይፈልግ ገልጿል። ማስተር አብነት 1 ወር ባልሞላ ጊዜ ውስጥ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለሕክምና ወደ ህንድ ሀገር ሄደው እንዲመለሱ ማድረግ ችሏል። አሁን እኔ ባልተመረመረ በሽታ ውስጥ ነው ያለሁት። የሚያስጨንቀኝ ይሄ ህመም በምርመራ አይገኝም፣ ራሴን እያጣሁ በስነ ልቦናም እየተጎዳሁ ነው ብሏል። ማስተር አብነት ማንንም ሰው ማስጨነቅ ስለማይፈልግ ብቻ ስለ ህመሙ ጉዳይ ባይገልጽም የለበሰው ልብስ የሸፈነውና በሕክምና ይህ ነው የማይባል ህመም እያስጨነቀው ይገኛል። አሁን ላይ ግን መታመሙ ከሱ አልፎ በሌሎች ዘንድ እየታወቀ በመምጣቱ ብዙዎች እየጠየቁት እንደሆነ ተናግሯል። የእናቶችና የአባቶች እንባ ሲታበስ ማየት፣ ወንድሜ አንገቱን ቀና አድርጎ ሲሄድ ማየት፣ የኩላሊት ህመም የነበረባት እህቴ ተሽሏት ፈገግታዋ ሲመለስ ከማየት በላይ የሚያስደስተኝ ነገር የለም። ያንን ባይኔ አይቼ እጽናናለሁ ብሏል። ማስተር አብነት የውስጤን በሽታ ፈጣሪ እንደሚያድነኝ አምናለሁ በማለት ከዚህ ውጪ ሰው ማስጨነቅ ስለማልፈልግ የኢትዮጵያ ሕዝብ አባትና እናቶች እንዲጸልዩለት ጠይቋል። ከጊዜ በኋላ የህይወቱን ትርጉም በበጎ አድራጎት ስራ ውስጥ ያገኘው ማስተር አብነት ዛሬ ላይ ለተቸገሩ ድምጽና የተስፋ ድልድይ በመሆን በፌስቡክ ላይ ከ1.7 ሚሊዮን በቲክቶክ ደግሞ ከ4.8 ሚሊዮን በላይ ተከታዮችን ማፍራት የቻለ ተጽዕኖ ፈጣሪ መሆን ችሏል። አዲስ ሚዲያ ኔትወርክም ለማስተር አብነት ሙሉ ጤንነቱ እንዲመለስለትና ወደሚወደውና ለብዙዎች ህይወት ተስፋ ወደሆነበት የበጎ አድራጎት ስራው እንዲመለስ ይመኛል ይለናል። እንግዲህ ከአዲስ ሚዲያ ኔትወርክ ያገኘነው መረጃ። ጉርሻም እንግዲህ ስለዚህ ጉዳይ ይህንን መልእክት አጋርቶናል። ማስተር አብነት ታሟል፣ በአስቸኳይ ጸሎት ያስፈልገዋል። በጎነትን የኑሮ ዘይቤው ያደረገውና ሁሌም ለሌሎች የሚቆመው ወንድማችን ማስተር አብነት በቅርቡ መንትያ ልጆችን በማግኘቱ በ3 ልጆቹ ሲደሰት ነበር። ሆኖም ይህ ደስታ ሳይቆይ ከባድ ፈተና ተጋርጦበታል። በጉርሻዎች ዘንድ በቅርበት የሚታወቀው ማስተር አብነት አሁን ላይ በጣም አስቸጋሪ በሆነ በቃላት ለመግለጽ በሚያቅት ህመም እየተሰቃየ ይገኛል። የጤና ባለሙያዎችም ወደ ውጭ ሀገር በመሄድ ልዩ ሕክምና እንዲያገኝ ጥብቅ ምክር ሰጥተውታል። ይህ ታላቅ በጎ ሰው ቤተሰቦቹና ወዳጆቹ መላው ህዝብ በአሁኑ ሰዓት ከማስተር አብነት ጎን እንዲቆምና ከሁሉም በላይ በሆነው ልባዊ ጸሎት እንዲያግዘው በእጅጉ ተማጽኗል። እንጸልይለት። ፈጣሪ ወንድማችንን በምህረት አይኑ እንዲመለከተውና ሙሉ ጤንነቱን እንዲመልስለት በአንድነት እንለምን። በዚህ በፈተና ወቅት መንፈሳዊ ጥንካሬው እንዳይዝል ሁላችንም መልካም ምኞታችንን እንግለጽለት። ፈጣሪ ሆይ ለወንድማችን ማስተር አብነት ፈውስንና ብርታትን አትከልክለው። ሁላችንም በኮሜንት ልባዊ ምኞታችንን እንግለጽለት። አይዞን ብሮ፣ ሁሌም ከጎንህ ነን በማለት በጎ ምኞቱን ወይም መልካም ምኞቱን አጋርቶታል። እኛም እንግዲህ ለማስተር አብነት ፈጣሪ እንዲቀርበውና አሁን ካለበት ህመም ተፈውሶ እንደ ቀድሞ ለወገኖቹ ደራሽነቱን እንዲቀጥል እንመኛለን። ፈጣሪ ከጎኑ ይቁምለት። ለዛሬ የያዝነው መረጃ ይህንን ይመስል ነበር። በቀጣይ ከሌሎች መረጃዎች ጋር እስከምንገናኝ ድረስ መልካም ጊዜ፣ ቸር ያሰማን።